ከዚህ የተነሳ ይመጣው በርናውት ብለው ዲፋይን አድርገውታል WHO ነው። አሁን መስሪያ ቤት ማኔጀሮች መስማት አለባቸው፣ ኃላፊዎች መስማት አለባቸው እና ሰራተኞቻቸው በርናውት ሊያደርግ ይችላሉ። 3 ምልክት አስቀምጧል ራሱ WHO ስለሚጠቅም ነው። አንደኛው feeling of energy depletion or exhaustion ኢነርጂ ያጣል፣ ኃይል ያጣል። በግድ ነው ስራ የሚመጡት፣ ተጎትተው ነው የሚመጡት ስራ የሚመጡት። ኤነርጂ የላቸውም፣ ኃይል የላቸውም እና ይሄ በፊት ስራ በርናውት ሳያደርግ በፊት አክቲቭ ሆነው እንደዚህ የሚመጡት አሁን በግድ ተጎትተው ነው የሚመጡት። ኤነርጂ በጣም ያጣሉ። አንዱ ይሄ ነው። ሁለተኛ ክራይቴሪያ ያስቀመጡት increased mental distance from one's job or negativity or cynicism related to one's job. ለስራቸው ኔጌቲቭ ይሆናሉ፣ ይጠሉታል። ለምንድን ነው የሚሄዱት? ደሞዝ ስላለ ብቻ ነው የሚሄዱት። ጥምድ ያርገውታል ስራቸውን፣ ጠልተውታል ስራቸው። ባንክ ሰራተኛ ሊሆኑ ይችላሉ፣ ነርስ ልትሆን ትችላለች፣ ሆስተስ ልትሆን ትችላለች። ስራውን ጠልተውታል። በርናውት ካደረጉ ሁለተኛው ምልክት ይሄ ነው። ለስራቸው ያላቸው አመለካከት ኔጌቲቭ ይሆናል፣ ትርጉም ያጡለታል። ሶስተኛ WHO ያስቀምጠው reduced professional effectiveness በስራቸው ላይ ውጤታማ መሆን ይቸገራሉ። ስለዚህ WHO ምን አለው? በስራ ቦታ ላይ ካለ ውጥረት የተነሳ በትክክል ማኔጅ ካልተደረገ በስራ ላይ ካለ ውጥረት የተነሳ የሚመጣ ችግር ብሎ ዲፋይን አድርጎታል። ምልክቶች ሲያስቀምጥ ኤነርጂ ማጣት፣ አቅም ማጣት፣ ወደ ስራ ለመምጣት ስራውን ለመስራት ስራቸው ላይ ጥላቻ፣ ስለ ስራቸው ኔጌቲቭ አመለካከት መኖር፣ ከዛ ደግሞ ውጤታማነት ማጣት ብለዋል። በእንዲህ አይነት አፌክትድ ከሚሆኑ ፕሮፌሽኖች ጥቂቶቹን ልንገርሽ። ሜን የሆኑት ሜዲካል ፊልድ አንድ ነው። ዶክተሮች፣ ነርሶች። አንዱ ስታቲስቲክስ ላይ የአሜሪካ ስንት ነው? ወደ 69% ኦልሞስት 70% ኦፍ ሜዲካል ፕሮፌሽናልስ በርናውት ኤክስፒሪየንስ እያደረግኩ ነው ይላሉ። ከግማሽ በላይ ማለት በጣም ብዙ ነው። 70% ከመቶ ሰው 70 በርንአውት ይሆናል። ሲጠየቁ የበርናውት ምልክት አለው አሪ በርኒንግ አውት ሲባሉ አም በርኒንግ አውት ይላሉ። ስለዚህ ሜዲካል ፕሮፌሽን ሎየርስ ኤንድ ጀጅስ በርናውት ሊያጋጥማቸው ይችላል። ብዙ ኬዝ ነው ሲያዩ የሚውሉት፣ በጣም ብዙ ነገር። ሚሊተሪ ፐርሰናል፣ አስተማሪዎች፣ ቲቸርስ በርናውት ሊያጋጥማቸው ይችላል። ኢንተርቴይነርስ፣ የሚያዝናኑ ሰዎች፣ እነሱ ቲያትር እየሰሩ ሙቪ እየሰሩ በርናውት በቃ አንዳንዴ ኮምፕሌን ያደርጉባቸዋል ዳይሬክተርስ። አሁን አክተሮች ላይ አክትረሶች ላይ ይዘገያሉ ወይም ይቀራል፣ ትንሽ ሹቲንግ ኖሮ ምናምን ይቀራል። እንደ ኩራት ያዩባቸዋል። ኩራት ላይሆን ይችላል። ይህ ሰው በርናውት ተደርጎ ሊሆን ይችላል። ገብቶሻል? እና ኢንተርቴይነርስ፣ ሶሻል ወርከርስ፣ ጋዜጠኞች በየቀኑ ጠዋት ተነስቶ ያንን መስራት፣ እንደዚህ ሪፖርቱን መስራት፣ ዜናውን መስራት ምናምን በየቀኑ ያደርጉታል። የተወሰነ ጊዜ በኤክሳይትመንት ያደርጉታል። ከዛ በኋላ ግን በርናውት ሊመጣ ይችላል። ስራቸውን ወደ መጥላት፣ ኢነርጂ ወደ ማጣት፣ ከዛ ኢፌክቲቭ ወደ አለመሆን ሊመጡ ይችላሉ። ስለዚህ መፍትሄው ምንድን ነው? ማኔጅ መደረግ አለበት። በርናውት አሁን ትላልቅ ሲኢኦስ ማኔጀሮቹ ባንኮች ይሁኑ ኢትዮጵያ አየር መንገድ ይሁን ሆስተሶቹ በጣም ነው የሚሰሩት። ታውቂያለሽ? በጣም ነው የሚሰሩት ከመጠን በላይ። እኔ ያሳዝኑኛል ለመናገር ሆድ እንዳላስብሳቸው እንጂ ግን ዛሬ ገብታ ከዛ ምናምን ከዛ ወዲሁ ደግሞ ማግስቱ ማታ ደግሞ ፍላይት አላት እና በጣም ነው የሚሰሩት። ፓይለቶችም ተሰምተኝ ሜዲካል ፕሮፌሽናልስ በጣም ነው የሚለፉት። ጋዜጠኞችም በጣም ይሰራሉ። ይሄ በስራው ላይ ግን በርናውት እንዳለ አውቆ ማኔጅ መደረግ አለበት። የእያንዳንዱ ድርጅት ማኔጅመንት በርናውት ማኔጅመንት ስትራቴጂ ሊኖራቸው ይገባል። እንዴት ነው ሰራተኞቻችንን ስታፋችን በርናውት እንዳያደርጉ እንዴት ነው መንከባከብ ያለብን ብለው መንከባከብ አለባቸው። ይሄ ሁሉም ድርጅት ሊኖረው የሚገባ ስትራቴጂ ነው። መፍትሄዎቹን ስናነሳ ከኋላ ከጀመርኩት ልቀጥልና አሁን በርናውት ለምሳሌ ሪትሪት እንዲሄዱ ማድረግ፣ ቬኬሽን እንዲወጡ ማድረግ። አሁን እኛ ቬኬሽን አንወጣም።
ፈረንጆቹ ቬኬሽን ሲወጡ ፈረንጆቹ ሳይሆን እንደው የሰለጠነው ዓለም ያለው ሲወጡ ስልካቸውን አጥፍተው ነው። ኢሜል አያዩም፣ ስልካቸውን ያጠፋሉ። 3 ቀን ሆነ 1 ሳምንት ሆነ እኔ ባትሪን ቻርጅ ላደርግ ነው ይሉሻል። ቻርጂንግ ማይ ባትሪ ይሉሻል። እና ቬኬሽን ያስፈልጋል። አንዳንድ መስሪያ ቤቶች አሜሪካ ነገር እንዳለ ለ3 ቀን ምናምን ስራ ሁሉ ያቆማሉ ለበርናውት ብለው። ከዛ ፖዚሽን መቀያየር፣ የተለያየ እንዲህ ፐብሊክ ፕሬይዝ፣ አሁን ለምሳሌ ሰራተኛውን በአደባባይ ማመስገን። ፕራይቬት ክሪቲሲዝም አለ፣ ፐብሊክ ፕሬይዝ አለ። በግል ጠርተሽ ትተቸዋለሽ፣ ታርሚዋለሽ። ፐብሊክሊ ደግሞ ፕሬይዝ ታደርጊዋለሽ፣ ታመሰግኛቸዋለሽ። ሽልማቶችን መስጠት ለሰራተኞች፣ የተለያዩ ኢንሴንቲቮችን መስጠት፣ አዳዲስ ትሬኒንጎችን መስጠት። አሁን እንደሄድኩበት እነሱ አሁን በጣም ሪፍሬሽ አድርገው ነው የተመለሱት፣ ቢሾፍቱ ሄድኩበት ያልኩሽ። እና እንዲህ አይነት ማኔጅመንት ስኪሎች አሉ። ከዛ ደግሞ የስራ ሎዱን ለመቀነስ የሚቻል ከሆነ እሱን ደግሞ መቀነስ፣ አለማስጨነቅ፣ ሰራተኛውን አለማስጨነቅ እና እንደዚህ የበርናውት ማኔጅ መደረግ አለበት።